እኔ የምልህ እሺ ባል አንተ ካናዳ ገብተሃል፣ ግን ብዙ ስልጤ እየተደበደበ እየተገደለ ነው። አንተ ለስልጤ ለምን ድምፅ አትሆንም? መሐመድ ስልጤ ለስልጤ ተሳዳቢ አያስፈልገውም እናቴ። ተሳዳቢ ሳይሆን ለህዝብ እኮ አትግደሉት፣ ድምፅ እየሆንክ ነው። መብት ይሰጠው ማለት ስልጤ ሁሌ ተለጣፊ ሆኖ መቼ ድረስ ነው የሚኖረው ነው እኔ ጥያቄ። እንደ አንድ ስልጤነት ሙሉ ኢንተርቪው በኦሮምኛ ነበር። ያው ፖለቲካ ነው። ዘሯን ስትናገር የነበረው በኦሮምኛ ነበር። እናቲቱ ዘርን ገለቱ ማለት ነው ኦሮሞ ነች፣ በኦሮምኛ ነበር። ታዲያ በኦሮምኛ መናገሯ ምንድን ነው ችግሩ? በቃ ይኸውልህ አሁን እኔ አንድ ነገር ላስረግጥ። እኔ እኮ የተናገርኩትን ነገር አዳምጠኝ። መጀመሪያ እኔ ለተናገርኩት ነገር ሂሳብ አድርጌ የምናገር ሂሳብ አድርጌ የምንቀሳቀስ አሁን አማራ ላይ የዘር ማጥፋት ወንጀል የዘር ማጥፋት ዘመቻ ነው እየተካሄደ ያለው። ይሄ የቁንጅና ውድድር ተብሎ ስምሪት የተሰጣት ሴትዮ መጀመሪያ ኢንተርቪውን ሰምተሃል? እኔ ኢትዮጵያ ምናምን ስትል ነው የሰማው አይደል? ኢትዮጵያ ምናምን አይደለም። ሰይፉ ፋንታውን ኢንተርቪው ያደረጋትን ኢንተርቪው ሰምተሃል? አልሰማም? ሰምቻለሁ። እሺ ምንድን ነበር ያለችው? ምንድን ነው ያለችው? ንገረኝ እስቲ። ኦኬ እኔ አሁን ምሳሌ ብሔርተኛ ነኝ። እኔ እኮ ሀቅን ይዤ ነው የምናገረው። ሀቅን ካልያዝኩ ሀቁን አልያዝክም፣ ይሄ ነገር ስህተት ነው ብለህ የምታርበኝ ነገር ሊኖር ይችላል። እንደ አንድ የስልጤ አክቲቪስትነት ግን ለሌላ ብሔሮ ለስልጤ የጠቀምከው ነገር የለም። በጣም እናዘን። እኔ የስልጤ አክቲቪስት አይደለሁም ጆከር። ይኸውልህ አንድ ነገር ስልጤ ትውልድ መንደር ስልጤ ነው። ይኸውልህ እኔ እየተለማመጥ በመግባባት የምንነጋገር ከሆነ እንደ አዋቂ እኛ ስድብ ለማንም አይጠቅምም። እኔ ይኸውልህ አንድ ነገር ላጥራልህና ታወራለህ፣ ችግር የለውም። አንድ ጊዜ ማሚ ላጥራልህ። እኔ ስልጤ ነኝ እንጂ የስልጤ ተወካይ አይደለሁም። ኦኬ እኔም አሁን ስልጤነትን ራሱ መርጧል። ኦልሬዲ አለቀ። እኔ በግድ መጥቼ ተወካይ ነኝ ድምፅህ ነኝ አልለውም። እንደ አንድ ግለሰብ የተሰማኝ ብቻ ነው የማወራው። በቃ ይሄ በዚህ እንስማ። አዳምጠው እንታለን ከሰኒ አዱኛቲ መቃብጀ ከኘራውስቴ ሀሴት ደረጀን ሞዴላ ጨምቱ በረና ከአፍሪካ ተቆፋ ከዱኛቲ ሞላ መፋታቴ ጅርቲ ምን ጉድነ ሲቲና ካሳ በቃ ሸጋ አብጠይ አሳቢስ እንቀሰብጂ እንዱማፉን አሰብጂ ማለት ሲትፊስ ወላ ሲትፊስ በቃ ዘሪ ሲትፊስ አሰብጂ ጨዮ ሙዳዮ ጋሪ እንቀባለል ኢሳ ኢዳሜን ቂሳም ጅራ። ኦኬ እኔ አሁን ከአንተ አንድ ጥያቄ ጠይቄ ነገር አለ። አንተ የመጣህበት ስልጤ ነህ፣ ማንነትህ ስልጤ ነው። የመጣህበት ማህበረሰብ አንተ ከመጣህበት አካባቢ ቆንጆ የሚባል ሴት የለም አለ? ቴንኪው። እኔ ከመጣሁበት ማህበረሰብ ልዕልት የሚባሉ ሴቶች የሉም ብሎ ታስባለህ? አለ። እቺ ሴት ኢትዮጵያ ውስጥ መጀመሪያ የቁንጅና ውድድር ሲጀመር ከክልሏ አይደል የሚጀምረው? ከክልሏ ትጀምራለች። ወደ ዓለም አቀፍ ውድድር ስትሄድ በእውቀት የተቀበየ ነገር እኮ ስንነጋገር ወደ ዓለም አቀፍ ውድድር ስትሄድ ኢትዮጵያን ወክላ ነው። ኢትዮጵያን ወክላ ስትሄድ የመንግስት ድርጅቶች ወይም መንግስት ያውቃል፣ አሸኛኘት ያደርግላታል። እንዴት እሷ ምሳሌ ሰይፉ ፋንታሁንን ሪከርድ ቆይ አንድ ጊዜ ፈልጌ ላንጣውና እኔና አንተ በጥሩ ሐሳብ እንወያያለን። እኔ አምናለሁ ያለችው ቆይ ማሚ ክህደት አይደል? አየር ባየር እስከዛ እስከምፈልግ ሐሳብ መናገር ትች አየር ባየር ምንድነው ያለችው? ልክ አሁን ስልጤ ክልል ውስጥ ስንት አካባቢዎች አሉ ንገረኝ። ሰፈሩን ስለማላውቀው ሀገሩን ስለማላውቀው ነው ንገረኝ። ከዚህ እዚህ ከሌ በለኝ። 11 ወረዳ አለ፣ 3 ከተማ መስተዳድር እኮ ስማቸውን ጥራልኝ። አዘርነት በቃ ከአንዱ ቀበሌ አይደለም ሄደችው። ከኢትዮጵያ ተነስታ ኢትዮጵያን ወክላ የት ሀገር ነው ሄደችው? ስለዚህ እንዴት ነው ድልባን ጠይቃ ኢትዮጵያ ውስጥ ድልባን በማይጠየቅበት አሳድሩ በማይባልበት ዘመን ላይ ድልባነኝነትን ጠይቃ አድራ ለውድድር ገባች። ከዛ በኋላ ዘሯ አይታወቅም፣ ምኑ አይታወቅም። እንደው ነው ለምን አንነጋገረው እንደ ቤተሰብ
ለምን እንደው ፍርዳችሁን እውነቱን አንሰማው? እኛ እኮ ችግር የለም ነገ ይቅርታ ትጠይቁናላችሁ። ቀጥል ሀሳብ ካለ ልፈልግ ሰይፉ ልከብድ ሰይፉ ፋንታ ዋናው ፖይንት ምን መሰለ ያንተ ያልተዋጠ ሌባ ነው አንዴ ጆከር አንዴ ስማ በንግግር የምታምን ከሆነ መጀመሪያ ብዙ የአማራ ተወላጆች ልጅቷ አማራ ነች ብለው ሰከሱ። አማራይቱ ወላሂ እነ ቤቲ ፌስቡክ ላይ ግባና እነ ቤቲ ምናምን አማራይቱ ምናምን ተብሎ ተሰከሰ። ማን ኦሮሞ ነች ብሎ አጌንስት ቆይ አንዴ ማንም አይደለችም ብሎ ኦሮሞ ነች ብሎ ወጥቶ የተከራከረ የለም። ኦኬ አሁን ልጅቷ ኦኬ በኢትዮጵያ አንደኛ ስትወጣ ኦሮሞ ባለ ጊዜ ነው ብላችሁ ስለምትሉ የኦሮሞ የኢትዮጵያ ዳኞች ለሷ አደሉና አንደኛ ወጣች የሚለውን አስተሳሰብህን ልቀበል። አንዴ ልጨርስ። ያንን አስተሳሰብህን ልቀበል። አንደኛ እንድትወጣ በኦሮሞነቷ ፌቨር ተሰራላት ተብሎ ይታመን። በቃ አመን። ከዛ ኢትዮጵያን ወክላ ከአፍሪካ ሀገሮች ጋር ስትወዳደር ዳኞቹ ወክላ ብራዘር ኢትዮጵያን ወክላ ተበል ኢትዮጵያን ወክላ ቆይ አንዴ ኢትዮጵያኛ ሰፊው አማራኛ በዚህ ጉዳይ ላይ ስለማንወክል ብሮ she is Miss Ethiopia not Miss Oromia Miss Ethiopia ተብላ ነው አደባባይ ላይ የተሸፈነች ሚስ ኢትዮጵያ ለእናንተ መርፌ ልትወጋችሁት ነው። እኔ አባት ቀጥል ኢትዮጵያ ብሮ እኔ እያልኩ ያለሁት ሌላ በካርታ የተቆረጠች ኦሮሚያ አለ። ስለዛ ጉዳይ ታወራለህ። ስማኝ እሺ አንዴ አፍሪካ ላይ አንደኛ ስትወጣ ዳኞቹ ኦሮሞዎች ነበሩ ወይ? እዚህ ጋር በነገራችን ላይ አንተም ለሚያዳምጡ እኔም ለሚያዳምጡ ሰዎች ጥያቄ ነው። አፍሪካ ላይ አንደኛ ስትወጣ ዳኞቹ ኦሮሞዎች ነበሩ ወይ? የሰይፍ ሆስፒታል መግባት ኦኬ ሄድ በዓለም ላይ ሁለተኛ ስትወጣ ዳኞቹ ኦሮሞዎች ነበሩ ወይ? ህንድ ድረስ ሄደው ዓለም አቀፉን ውድድር የዳኙት ኦሮሞዎች ናቸው ወይ? ፌቨር ተሰራላት። በኢትዮጵያ ተቀብለናል። በአፍሪካ አይችሉማ፣ በዓለም አይችሉማ። እና ያልሆነ ሎጂክ ነው ይዘህ የመጣኸው ነው የምልህ እኔ። አስወጣው ለምን አስወጣዋለሁ? ሐሳቡን ይግለጽ። ምንድነው ይሄ በመጠላላት በመባረር ምናምን በራሱ ቤት ነው የገባው። በመጀመሪያ ደረጃ ይሄ ለአነሳው ሐሳብ አስወጣው ለሚለው ቃላት በጥላቻ መንፈስ የትም ልትሄድ አትችልም፣ የትም ልታደርስ አትችልም። ጊዜኛ ነው። ትገዛለህ፣ አጎንብሰህ ትገዛለህ። ለጥላቻ ላለሰ ንግግር በቃላት ለማቀርበው ሐሳብ መልስ የሚሰጠኝ ባልተቤቱ ነው። ጥያቄ ጠይቆኛል። እኔ አንድ ለአንተ ማለት የምፈልገው ነገር የበታችነት ስሜት ሲኖርህ ያለን የሌለን ነገር አጠንፍፈህ በዶላር ኃይል የበላይነትን ስሜት አመጣለሁ ብለህ የበላይነትን what is the evidence ፋን ቆጣጠራለሁ ብለህ የምትሄድበት ነገር ምንም የትም አያደርስ። አሁን ድራማው ቆይ አዳምጠኝ አንድ ጊዜ ስታወራ ለጠየቀኝ ጥያቄ የማሜና የጆከር ጨዋታ የቲክታከሮች የተራ ጨዋታ የመላውን ኢትዮጵያ ባንክ የተረከበው መንግስት ነው አይደል? ሌላካት መንግስት እንዳላካት ግን ከሄደች በኋላ ውድድሩን አልሰማንም አላየንም። ልትሄድ ነው፣ ምንም ማስታወቂያ አልተሰራም። ከሄደች በኋላ ሰይፉ ፋንታውን ሪከርድ አሸነፈች ተብሎ ነው የወጣው። ከዛስ በኋላ ሰይፉ ደውሎላት እንዴ ተው እንጂ ማሚ፣ አንዳንድ ጊዜ ድንቁር እኮ ስንል እኮ በውዴታ እኮ ስናብድ ቆማጣው ይሄ እግር የለውም እንዳትለው ቡዴታ ካለ ባለው ብለህ ትከራከራለህ። አሁን አንተ የዛ አይነት አመለካከት እኮ ነው ያለው። መንግስት እኮ ነው ይላል። ስለዚህ እኔ የማየው እዛ ጋር ሄዳ እኔ አሁን እቺን ሁለት ቃላት ልበልና ትቀጥላለህ አንተ። አንደኛ በድሮን ጨፍጭፎ ያልጨረሰው ህዝብ የአማራ ህዝብ ሰፊ ማህበረሰብ እኔ ይሄን ልነግርህ አልችልም። አባብ ዲውጣ ጌም አትላክ ምን ተደረገ? እሱ አልበቃቸው ሲል አሁን የበታችነት ስሜትና ኢትዮጵያ ውስጥ ኦሮሞ ንጉስ ነው፣ ኦሮሞ ንግስት ነው ለማስባል በዚህ ልክ የኢትዮጵያን ሀብት አጠንፍፎ
በነገራችን ላይ ይሄ የሚካሄዱት የተለያዩ ውድድርም ሆነ የተለያየ ኢትዮጵያ ውስጥ ግዥ ተደርጎ በብሔር ደረጃ በመንግስት ደረጃ የሚገቡት የኛ የተገለለው ማህበረሰብ የንጉሳውያን ማህበረሰብ ገንዘብ ነው። ያን እውነቱን ነግሬ አልፋለሁ። ሲቀጥል በልጅቱ ዙሪያ ላይ ሲጨርስልን የበላይነትን ስሜት የበላይነትን ለመያዝ በዓለም አቀፍ ደረጃ ሁለተኛ በአፍሪካ አንደኛ የወጣች ብሎ ለማስነገር እንጂ እኔ በአያቷ በዚህ ልክ አካምጀለ ነጋውን እየተጣራ የሚመጣ ሰይፍ ላይ ስለምንሄድበት የተጣራ ነገር ይመጣል። ዘርሽ ቤርሽ አወላለልሽ ከየት ነው የሚባል ጥያቄ ሊመጣ ስለሚችል ያንን ነገር እንሰማ ግዴታ ስለሆነ ኢትዮጵያን ወክላ ሲሄድ መጨረሻውን ጠቅለል አድርጋ ኢትዮጵያዊ ነኝ ብላ ልትገልጸው ትችላለች። የሙስናና የበታችነት ስሜት የተሰራ እኔ አንድ ጥያቄ እንድጠይቅ እውነት እችን የሚመስል ከዚህች በላይ የሚሆን ቆንጆ ቲክታክ ላይ አለ የለም? ምንም ብሔርን ሳትወክል ከዚህ ብሔሮ ሳትል ከዚህች የሚበልጥ ቆንጆ አለ የለም ቲክታክ ላይ? እኔ በዓለም አቀፍ ዳኞች ፍትሃዊነት አልጠራጠርም። የዓለም አቀፍ ዳኛ የሚባለውን በመንግስት ደረጃ ማጠፍ ትችላለህ። ዳኝነት የሚባለውን ተው። እኔ አሁን ለምጠይቅ ጥያቄ ማለት ነው ቲክታክ ላይ ከዚህች የበለጠ ቆንጆ አለ የለም? እጇን ለጥፍል። የቁንጅና ውድድር መስፈርቱ ምንድነው? እስኪ ንገረኝ። የቁንጅና ውድድር መስፈርቱ ይኸውልህ፣ መጀመሪያ ቁንጅና ሲባል አንተ አሁን ወደ እውቀት ልትገባ ነው። መስፈርቱ ምንድነው? ቁንጅና አዳምጠኝ፣ ወደ እውቀት ልትገባ ነው አይደል? እውቀት ለሚባለው ነገር ትምሮ ለሚባለው ነገር ጅጅክያም በዛ ፊቷ ተምራ ይኸውልህ ፊት ለፊት በእውቀት ደረጃ ልትወዳደር ትችላለህ። መጀመሪያ ቁንጅና ውድድር ሲባል የውጭ ውበት ነው። ከፀጉር ትጀምራለህ እስከ ጥፍር ትሄዳለህ። እኔ እኮ ይኸውልህ እኔ የምለብሰው 42 የምናያቸው ሴቶች ቁጭ ብለው እንጂ ቆመው አይተናል። ለምጠይቀኝ ጥያቄ እኔ መልስ ስሰጥልህ አንተም እያዳመጥከኝ መሆን አለበት። ወላሂ እስካሁን አንተ ነው የምታወራው። ውድድር መስፈርቱ አልከኝ አይደል? መስፈርቱ ካልከኝ ከጥፍር እስከ ፀጉር ይሄዳል። ከጥፍር እስከ ፀጉር ስትሄድ እኔ ምሳሌ 43 ቁጥር ጫማ ነው የምለብሰው። ልጅቷ ግን 45 ቁጥር ጫማ ነው የምትለብሰው። አየህ የኔን እጅ አውጥቼ ባሳየህ እግዚአብሔርን ትደመምበታለህ። አስተግፍሩላህ አልዓዚም። ይኸውልህ የኔን መዳፍ ብታየው ትደመምበታለህ። የወንድ ስለሆነ የልጅቷን እጅ አይተኸዋል? ግን ተው እንጂ ኢትዮጵያን አናስድ። እንደበተለች አማራ ለመግፋት ብላ ኢትዮጵያን አናስድባት። እሺ አንዴ አወራ፣ እኔም ላውራ ፍቀድልኝ። እሺ ያወራ አምባገነን ይሁን አምባገነን አልሆንም። እኔ ፍትሃዊ ሆንኩኝ ከፍትሃዊ ማህበረሰብ የተፈጠርኩ ጥሩ ሰው ነኝ። ቴንኪው። እሺ አንደኛ ይሄ ያቀረብከው ሎጂክ ልክ አይደለም። ሁለተኛ ልጅት አንዴ እኮ እኔ ሐሳቤ ጥያቄ ያቀረብከው ሎጂክ አትበለና የቁንጅና መስፈርት የምትለው ምንና ምን ነው? ሂድ እኔ አካሄዳቸውን ይጨምራል። የበለጠውን ባለሙያው አካሄድ ከምትለው በፊት የሚቀርበው ጅጅክያ አካሄዷ ከአማራ የዓለም አቀፍ ቆንጆ በዓለም ሁለተኛ ተብላ ልትመደብ ነው። ስማኛ አስጨርሰኝ። በዛ በኩል አንተ በኩል ሎዛን ልጥራለህ። ድንች የምታክል ሴትዮዋ ኦኬ። አሁን ሎዛን ቆንጆ ነች፣ ፊቷ አሪፍ ገጸ ባህሪ ያላት፣ ግን ለቁንጭና ውድድር የምትቀርብ ሴት አይደለችም። ቁመት አለ፣ ወገብ አለ። ብሮ አስጨርሰኝ። ቁንጅና መስፈርቱ የቁንጅና ውድድር መስፈርቱ ከባድ ነው። ያንን ስታሟላ ነው ፊቷ ስላማር። አሁን ሎዛ ማንም ሲያያት የሚመኛት ሴት ነች። እኔ አሁን እንደዛን ከጠየቀኝ ሳያት እኔ ናይጄሪያ ጎረምሳ ነው የምትመስለኝ። ከፖለቲካ አስተሳሰባችን ወጥተን ከፖለቲካ አስተሳሰብ አይደለም የወንድነት የመስፈርቴና ከቆንጆ መካከል የተፈጠርኩ ሰው ስለሆንኩ ነው። ማሚ ስልጤ ስለሆንክ አንተ አካባቢ ቆንጆ ስለሌለ እንደዛ ብለን እኔን አታቆሽሽኝ። እኔንም የሆነ የወረደ ነገር አትበለኝ። ይሄ ለአንተ ማህበረሰብ እኔ ቀጥል የቁንጅና መስፈርቶችን አስቀምጥልኝ። 4 ነገሮች አስቀምጥልኝ። ብሮ አላስጨረስከኝም እኮ። በመጀመሪያ ደረጃ እያወራሁ ያለሁት እኔ ነኝ ከአንተ ጋር። ችግር የለም። ዘለ የስልጤን ህዝብ ብዘልፍ የምታተርፈው ነገር የለም። እኔ ህዝብ አልዘልፍ።
አብሮ ተከባብሮ የሚኖረውን ህዝብ ቆሪጥ እንዲታይ ከማድረግ ያለፈ ቆንጆ ስለሌለ ቆሪጥ ሳይሆን ግድያ ላይ ነን እንቀጥላለን አይደለም ብሮ አንዴ ልጨርስልህ አላህ Subhanahu Wa Ta'ala ከያንዳንዱ ብሔር ቆንጆና ፉንጋ አድርጎ ፈጥሯል በዚህ አምናለሁ በዚህ እኔም አምናለሁ ስልጤ ሁሉ ቆንጆ ነው ብዬ አልሰክስህም የስልጤ አማራ ቆንጆ ነው ብለህ አልሰክስህም የስልጤም ቆንጆ አለ ነገር እኮ አላህ Subhanahu Wa Ta'ala ከያንዳንዱ ማህበረሰብ ዓለም ላይ ቆንጆን ፉንጋን ፈጥሯል ለምሳሌ እኔን ፉንጋ ፈጥሯል አንተ ግን ልትከራከርላቸው የመጡት በአጠቃላይ ባጫ ደበሌን ነው የሚመስሉት ለቁንጅና እንኳን ለመስፈርት ቀርቶ ክልልን ወክለው እኔ የምከራከርለት ብሄር የለም የምከራከርለት የትግራይ ነበር ከዛሬ ለኦሮሞ ባለጊዜ አስጠባቂውናል ማሜ ማኛ እንደፈለከውራ እኔ የምከራከርለት ስማኝ እኔ የምከራከርለት እውነት እንጂ የምከራከርለት ብሄር የለም አለው ካለ የራሱ ጉዳይ ነው ግን እውነትን ካየዋት ያቺ እውነት ለምን ተጓደለች ብዬ በመዘንኩት መጠን በኔ አምሩ በኔ አምሩ የኔ ነው እንጂ አንተ አይደለም እና የቁንጅና ውድድር መስፈርቱ በጣም ሰፊ ነው ከዛ ውስጥ አንዱ ናውሌጅን ቁመትን አካሄድን የወገብ አቀማመጥን የዳሌ አቀማመጥን የታፋ የተረከዘ አቀማመጥን የእጅ አቀማመጥን እነዚህን ሁሉ ያማከለ ነው ፊቷ ስላማረ ብቻ ቲክቶክ ላይ ብዙ ሴቶች አሉ አለ ቲክቶክ ላይ ያሉ ሴቶች ውስጥ ብለው እንጂ ቆመው አላየናቸውም ቲክቶክ ላይ ያሉ ሴቶችን በፊልተር እንጂ ያለ ፊልተር አላየናቸውም እና እንዲሁ ቀለል አድርገን ደግሞ ባናየው ባይሆን መሬት ላይ ከሷ የሚበልጡ ሴቶች ይኖራሉ ወይ አይኖሩም ወይ የሚለውን ብንነጋገርበት ይኖራሉ ማች ተፈለገ ሁሉን እያንዳንዱ ጓዳ ጉድጓድ ገብተን የበለጠችዋን ማምጣት የሚቻልበት ሁኔታ ቢመጣ አሪፍ ነው አሁን ባለው ተጨባጭ ግን በኢትዮጵያ ብቻ አይደለም ከተወዳደሩት ውስጥ በአፍሪካም በዓለምም አሸናፊ ሆና ወጣለች ዓለም የመሰከረውን እኔ እንዴት ልካድ በጉቦ ነው ምናምን ዘገየ የሚለው ለምንድን ነው ቆይ ስም ዘገየ ነው እንዴ ኧረ አይደለም ቴንክ ዩ ስለወጡልኝም አያሳፍርም እኔ ግን አንድ ነገር ልበል በጣም እያሳከኝ ስለሆነ እንደውችን ሴት አግባት ብትባል እድሜ ልካብራት ኑር ብትባል ይሄንን 44 ቁጥር ሴቱን 44 ቁጥር የሚለብስ ጫማ የሚለብስ እግር ያዘ ሴት ዳ ካንተ መዳፍ በላይ የሰፋ እጅ ያላት ሴት አግባት ብትባል ታገባታለህ why not እናምጣትና የጥቷን አቀማመጥ አካሄዷን ምናምጣው አረማመዷን ምናምጣው why not bro ለምን አላገባትም ወኔ መስፈርቴ እሷ ሙስሊም ብትሆንልኝ አገባታለሁ እንደው ግን ማሜ ለአንተ ጥያቄ አንድ ሙስሊም ቁንጅና ውድድር ላይ ገብቶ ሊወዳደር ሃይማኖት መገላለጥ እቺን ሴት የማላገባ ብሮ እቺን እንደሆነ ልንገር እኔ አሁን ቆይ አዳምጠኝ እኔ አሁን ሙስሊም ነኝ እስልምና የሚፈቅደውን ነገር አላሟላም እንዳንተ ነኝ ግን ሙስሊም ብትሆን ብለካል እስልምና ሃይማኖት ቁንጅና ውድድር ከፀጉር እስከ ጥፍር ድረስ በደንብ መገለጥ አለብህ የምታሳያቸውን አክት ሁሉ ሙሉ በሙሉ ማሳየት አለብህ ይሄ ሃይማኖት ደግሞ ይሄንን አይፈቅድም አንድ ወንጀልና ስህተት መንገድ ላይ መኖር ሙስሊም ብትሆን ማለት ይሄ የክፍርና አንተ እኮ ጭራሽ ይኸው ለራስ አታስጨርሰኝ ለአንተ እኔ አንድ ጥያቄ የምጠይቅ ጥያቄ አለ እሺ ልመልስልህ መጀመሪያ ታገባት ነበር ያልከኝ አዎ እኮ ታገባት ነበር ስማኝ ስላላት ስለታወርክ ስለተከፈልክ አይደለም ማን ነው የሚከፍለኝ እኔ ተሰርቶ የሚበላበት ሀገር ነው እኔ የበታችነት ስሜት ስላለ እኮ አንድ ዳለቻ ነው መሰለው የበታችነት ስሜት ህንዲ ወስደው እኮ ከዓለም አንደኛ ብለው ይዘው መጥተዋል ለምን ጂጂን አይወስዷትም ነበር ብሮ የበታችነት ስሜት ያለበት ሰው እኮ እንደዚህ ነው ኢንተርቪው በኦሮምኛ ነበር እኔን ትለኛለህ እኔ የበታችነት ስሜት የለም ቴንክ ዩ የደፋር የንጉሱ ንግግር እንጂ ማንም ንግግር አለ እያንዳንዱ ንግግር አለው የበታችነት ስሜት በቃ እያንዳንዱ ንግግርን ካደመከው የበታች ይኸውልህ አሁን ወደ ታሪክ እንግባ ካል
ይሄ ብሔር ከየት ነው የመጣው? ዛሬ ላይ ኢትዮጵያን እያሳደዳት ኢትዮጵያን እየገፋት ያለው አንድ ተሰማኛለሁ። እኔን እኮ በቃላት ጋጋታ በጣም የበሰለ አምሮ ስላለኝ በቃላት ጋጋታ ልታሳምነኝ በቃላት ጋጋታ ላሳምንህ አይደለም። ከየትም ይምጣ ከየትም ወጥሮ እየገዛ ነው። በመመጻደቅና በስካር መንፈስ ሳይሆን አንደኛ ሙስሊም ነህ አንተ፣ መጠጣት አይፈቀድልም፣ አትጠጣ። የታለ ወንድ ልጅ ነኝ ምላሱን አውጥቶ ሲያሳይ ሻታዬን የሚመጣ እየቃምክ ነው እየጠጣህ ነው ስላላችሁ ነው። ለማንኛውም ውሃ በጆክ እየጠጣህ ነው። እሱ የግል ህይወትን አንተን የሚጎዳ ነገር ነው። እኔ ግን ልነግርህ የምፈልገው ነገር አንደኛ ምሳሌ በቀበሌ ደረጃ ስትኖር እንደ ቀበሌ ስልጤውን ቹንካ የሚባል አካባቢ ከሆነ አካባቢ እዛች አካባቢ ላይ አንተ መታየት ከፈለክ በሰፊው ቶፕ ላይ የሚወጡና ድምጽህን ለሚያሰሙ ሰዎች ወተፍ ታደርጋለህ። በጀርባ በኩል ወንጀሉን ደባንድ ነው ይባላል። አሁን ይሄ የበታችነት ስሜት የሚባለው መታል ተቀባይነን ስንልህ ተቀብለን ሰው አድርገናል ስንልህ አቤት ብለን መቀበል እንጂ የበላይነት ስሜትን ለማምጣት የኢትዮጵያን ሀብት አጠንፈፈህ ለኢንዲያ በዶላር ጉቦ ሰጥተህ ኦሮሞ ኩዊን ነው ብለህ ልታመጣው አትችልም። እኔ ደግሞ እንደዛ ብለህ ስታመጣው የደነዘዘ አእምሮ ሳይሆን ያለኝ ከብልሃተኛ ማህበረሰብ የወጣው ልጅ ስለሆንኩ መቃወም ግዴታዬ ነው እያልኩ ነው። እሺ አንዴ ጥያቄ አለኝ። አንተ ስለ ራስህ ጉዳይ ሳይሆን ስለ ሰው ጉዳይ ተለጥፈህ እያወራን ያለው ነገር የሚያሳውቁ የተለጣፊ የሚል እያወራን ያለ ነው። ይኸውልህ ህዝብ አትስደብ ብሮ። ህዝብ አልተሳደብኩም ወንድሜ፣ ህዝብ አልተሳደብኩም። አልፈ ስልጤ አሁን እኔ በእኔ አጠገብ ብትሳደብ እኔ ነው ስልጤ ነኝ ብለህ ለሌላ ብሔር ተለጥፈህ እስከመጣ ድረስ እኔ ነኝ የተለጠፍኩት ወደ እውነት እንጂ ወደ ብሔር አይደለም። እኔ ነኝ እውነቱ ምንድን ነው? እውነቱ ምንድን ነው ብሮ? እኔን ከቻልክ ስቀለኝ፣ ከቻልክ ግደለኝ። እውነት አለ አይደል? እስኪ ማሜ ስልጤው አንተ አማራ ለአንተ ክፉ ነገር ያደረገን ነገር በግለሰብ ደረጃ ትነግረኝ? የለም። በማህበረሰብ ደረጃ ጀመራ አማራን ያንተን ውሸት ካልተቀበልኩ አማራን እጠላለሁ ማለት ነው። ጆከር አይ ሪስፔክት የአማራን ህዝብ አከብራለሁ። ጥላቻ አለብህ። እኔ ስልጣን ላይ ስወጣ መጀመሪያ እንደውም ልንገርህ የአማራን ህዝብ ካናዳ ገብተህብኛል። ከካናዳ አስመጥቼ መስቀል አደባባይ ለምረሽና አንተን ነው ይሄንን 4 ነጥብ እሱ ያኔ እንደርስበታለን። ግን እኔ አንድ ነገር ያው የሚመር እውነት ልንገርህ ጆከር፣ ላንተ ምን የሚመር እውነት? በጣም የሚመር እውነት ልንገርህ። እሺ ለአማራ ህዝብ ውለታ መዋል ግን ማሜ የሚመር እውነት ከመናገር በፊት በሰው ላይ ተለጥፈ የሚመር እውነት እናገራለሁ ብለህ መናገር ተከብለህ ልጨርስልህ ለአማራ ህዝብ ውለታ መዋል ከፈለክ እንደዚህ ናቸው። ለአማራ ህዝብ አሁንም ደግመዋለሁ ለቆ ቢወጣም ማለት ነው። ለአማራ ህዝብ ውለታ መዋል ከፈለገ ጆከር የአማራን ህዝብ ትግል ለቆ ይውጣ። ለአማራ ህዝብ ጠላት እንጂ ወዳጅ ገዝቶለት አያውቅም። የእሱን አሳስ ገሰስ የበታችነት ስሜት ኮታችሁን ስላልተቀበልኩት የበታችነት ስሜት አለብህ ይለኛል። እንዴ የበታችነት ስሜት ያለበት እኮ እሱ ነው። ሰው አንደኛ ሲወጣ እንዲህ ነው፣ በዛ ወጥቶ በዚህ ለአማራ ህዝብ የሚጠቅም ፖለቲካ ሲሰራ አይቼው አላውቅም። ከኦሮሞ ያናክሰዋል፣ ከአማራ ያናክሰዋል። በስሙ ያልሰደበው ብሔር የለም። ታዲያ የአማራ ጠላት እኔ ነኝ ወይስ እሱ ነው? አሁን እችን ቁስል ላነሳበት ስል ነው ብን ብሎ ይወጣው። አንድ እውነት ልንገርህ፣ አሁንም ልድገመው፣ ቆርጣችሁ ላኩለት። አሁን ወጣ አይደለ ጆከር? አንድ እውነት ልንገርህ፣ የአማራን ህዝብ የምትወደው ከሆነ የአማራን ህዝብ የምታከብረው ከሆነ የአማራ ህዝብ እንዲሳካለት የምትፈልግ ከሆነ የአማራ ህዝብ ሰላሙን እንዲያገኝ የምትፈልግ ከሆነ የአማራ ህዝብ የተነሳበትን ትግል ከግቡ እንዲያደርስ የምትፈልግ ከሆነ ከአማራ ህዝብ ትግል ነቅለህ ውጣ። ለአማራ ህዝብ ጣጣ እንጂ ሌላ አምጥተህለት አታውቅም።
እንዴ የአማራን ህዝብ እየተሳደበ ጌም የሚጫወት ሰው ነው እንዴ የሚወክለው? አልፎ ተርፎ እኔ ለአማራ ህዝብ ጥላቻ እንዳለን ሊነግረኝ ይሞክራል። ድብና ያለ ጥላቻ ያለበት እሱ ነው። ባይሆን ኖሮ ከጎረቤቱ ሁሉ አባልቶ እንዴ ይሄዳል። ስልጤ ይሄዳል፣ ኦሮሞ ይሄዳል፣ ትግሬ ከማን ይኑር ታዲያ? ይሄ ህዝብ ምን ይዋጠው? ይሄንን ህዝብ ምን ይሁን? ይሄ ህዝብ እውነት ለመናገር እንደዚህ አይነት ተሳዳቢዎች አሁን እኔ እንደሱ ስልጤ ወክሎኛል ብዬ እንድናገር ፈልጓል። አልወከለኝም፣ አልወክልም ስልጤን ህዝብ። እኔ በሰራሁት ስተት ህዝቤ እንዲወቀስ ስለማልፈልግ እድሜ ልክህን ተለጣፊ እያልከኝ ትኖራለህ እንጂ የስልጤ ተወካይ ነኝ አልልህም። በስልጤነቴ እኮራለሁ። ስልጤ መሆኔን ማንም አልነገረህም። መሐመድ ስልጤ ነው ስሜ ራሱ ማለት ነው። ቅጽል ስሜ ሂድ ዩቲዩብ ላይ መሐመድ ስልጤ ነው ማለት የሚለው፣ ሂድ ፌስቡክ ላይ መሐመድ ስልጤ ነው የሚለው። ግን በስልጤ ተወላጅነቴ በጣም ፕራውድ አደርጋለሁ። ያንን ህዝብ ግን እወክለዋለሁ ብዬ አልናገርም። እኔ በኔ ስተት ያ ህዝብ እንዲረገጥ አልፈልግም። ይወክለኛል መሐመድ ይወክለኛል ሳይል እኔም ወክለዋለሁ ሳልል እኔ በማራምደው ስልጤ ላይ ድንበር አልፋለሁ ካልከ የራስ ጉዳይ ነው፣ ተወጣው። እሱ የሚመልስልህን ምላሽም ቻለው። እኔ ግን ለዛ ህዝብ ጣጣ መሆን አልፈልግም። ለህዝብ የምታስብ ከሆነ እንደኔ ለህዝቤ ጣጣ መሆን አልፈልግም፣ በህዝቤ ስም ሌሎችን አልሰድብም ብለህ ከአማራ ፖለቲካ ነቅለህ ውጣ። እቺ መራር እውነት ከብዳው ነው ለቆ ይወጣው። ሚያወራውን አዳመጥኩት። አንድ መራር እውነት ልንገርህ፣ ለአማራ ህዝብ የምታስብለት ከሆነ ብዬ ሲጀምር ምን እንደምል ስለሚያውቅ ነቅሎ ወጣ። ከኔ ጋር ቁጭ ብሎ ካልተሰዳደበ በስተቀር በስርዓት ማውራት አይችልም። ምክንያቱም በስርዓት ለማውራት በስርዓት ማደግ ያስፈልጋልና። ከኔ ጋር ጆከር በስርዓት በመሰዳደብ ቢሆን እውነት ነው ያሸንፈኛል። እኔ መሰዳደብ አልችልበትም። እናት አይደለም እንዴት አስችሎኝ እናትን የምታክል ነገር እንዲህ ብዬ እናገራለሁ። እንደዛ በማለት ያሸንፈኛል። እንዲህ ግን በስርዓት ካወራን አይደለም ቲክቶክ አገር ጥሉ ይጠፋል። እኔ አላህ ያክብረው። ከበድ ያለ ነገር ይዤበት ስመጣ ነቅሎ መውጣቱ ራሱ ያከብረኛል። አላህ ያክብረው። አሁንም ደግምልሃለሁ ጆከር፣ የአማራን ህዝብ የምትወደው ከሆነ፣ ለአማራ ህዝብ የምታስብለት ከሆነ፣ ለአማራ ህዝብ የምትቆረቆርለት ከሆነ፣ የአማራን ህዝብ ስኬት የምትፈልግ ከሆነ፣ የአማራ ህዝብ ከጎረቤቶቹ ተስማምቶ እንዲኖር የምትፈልግ ከሆነ፣ የአማራ ህዝብ የያዘው ትግል እንዲሰምር የምትፈልግ ከሆነ ይህንን የስድብ ፖለቲካህን ይዘህ ከአማራ ትግል ውጣ። ባንዴ ስኬታማ ሆናል። ወዳጁ ብትሆን አጋር ትፈልግለት ነበር። የአማራ ህዝብ ወዳጅ ብትሆን አጋዥ ነበር የምትፈልግለት። የቅናት ትንተና እያደረግ የበታችነት ትንተና። አሁን እኔን የበታችነህ ይለኛል። ይሄ የበታችነት ንግግር ካልሆነ ምንድን ነው ይሄ? ሙሉ ኢንተርቪው በኦሮምኛ ነበር። ዘሯን ስትናገር የነበረው በኦሮምኛ ነበር። እናቲቱ ዘርን ገለቱማ ምስጋናም ስትሰጥ የነበረ ለኢትዮጵያ ህዝብ በኦሮምኛ ነበር። እና በአማርኛ ታወራለህ? ኦሮሞኛ ነው የምችለው። አሁን ይሄን ውበት የያዘ ሴት ቲክቶክ ላይ አለች። ከዚች ሴት 100 እጥፍ የምትበልጥ ቲክታከር አለች የለች? ይሄ ለመላው ቲክታከር ጥያቄ ነው የማቀርበው። ያ ማለት ምንድነው? አማራ ንጉስ ነው፣ አማራ ውብ ነው ስለሚባል ያለውን በውበትም በተለያየ የኦሮሞ አማራ ንጉስ ነው ሳይሆን የአማራ ህዝብ ውበት ነው። ቆንጆዎች አሉ። ይህ ማለት ግን ሌሎች ቆንጆዎች አይደሉም ማለት አይደለም። ኮሜንት ቁጭ ብለህ ትጽፋለህ እንዴ? ለቀ ደንብረ ወጥተህ የአማራ ህዝብ ቆንጆ አይደለም የሚል ካለ እውር ነው። ከአማራ ህዝብ ውስጥ ፉንጋ የለም የሚልም ካለ እሱም እውር ነው። በእያንዳንዱ ብሔር ቆንጆ ተፈጥሯል፣ ፉንጋም ተፈጥሯል። ግን አንተ የምታካሄደው የበታችነት ፖለቲካ ለአማራ ህዝብ አይመጥነውም። ኦኬ የአማራ ህዝብ ንጉስ ነው ምናምን አልከረለ። ኦኬ
ግን ለዛ ንጉስ ህዝብ ያንተ የቅናት ፖለቲካ አያዋጣ አይመጥነውም እኮ ነው እያልኩ ያለሁት። ውጣ። እንደውም አንዳንድ መራራ አንድ እውነት ደግሜ ልንገራቸው። የወሎ ተወላጆች የአማራን ፖለቲካ ከተቀላቀሉ በኋላ የአማራን ፖለቲካ ኳሊቲ እጅግ በጣም ነው አዝቅጠው ያወረዱት። ሶሪ ለወሎ ተወላጆች። ጆከር፣ ከድር፣ ሰይድ ወረባቦ ምናምን ይሄ ጀነራል ምናምን የሚባሉ አማርኛ ተናጋሪ የወሎ ተወላጆች የአማራን ፖለቲካ ከተቀላቀሉ በኋላ ነው የአማራ ፖለቲካ ኳሊቲ ወድቆ እያንዳንዱ ማህበረሰብ እየመጣ የሚዘባበትበት ፖለቲካ የሆነው። አሁን የምታስቡለት ከሆነ ጆከር ብቻ አይደለም። ጆከርን መሰል የሆናችሁ በአጠቃላይ በስድብ የምታምኑ ህዝቤን በስድብ ነፃ አወጣለሁ ብላችሁ የምታምኑ የአማራ ተወላጅ ነን የምትሉ በአጠቃላይ ከዛ ህዝብ ትግል ውጡ። ያ ህዝብ እንዲጠቀም ከፈለጋችሁ ሌላውን ሰድበ ጊፍት ኪስን ነው የምትሞላበት። ከእኔን ወጥተህ ትሰድባለህ። ሰው በቃ በእኔ ጥላቻ ያበደ ሰው ጊፍት ሰጣል፣ አለቀ። ምንም የሰራለት ታሪክ የለም። ለዛ ህዝብ ደግሞ እየመጣ በሆነ ነገር ኮሽ ሲል በሆነ ነገር ሲቀየሙት ምናምን የሆነ ነገር ሲናገሩት ያስፈራራቸዋል። ወጣለሁ ከዚህ ትግል ምናምን። ፊትህን ፊት ለፊት እያሳየህ መናገር የፈራህ ሰው ለዛ ህዝብ ነው የምታገለው። ለዛ ህዝብ እኔ የማከብረው ማንን ነው? ለዛ ህዝብ ሲል የሚሞተውን፣ ለዛ ህዝብ ሲል መስዋዕትነት የሚከፍለውን፣ በዛ ህዝብ ያንን ህዝብ የሚያስገድልና ራሱን ደብቆ የሚሽለኮለክ ፈሪ እንዴት ነው የአማራን ህዝብ ወክላለሁ ብለህ የምታስበው? እኔ የአማራ ህዝብ ፈርቶ ሲንቦቆቦቅ ራሱን ሲደብቅ አይቼው አላውቅም። እውነት ለመናገር አይደብቁም ራሳቸው። ስንት ወንድሞች አሉ አይደል እንዴ? የትኛው የአማራ አክቲቪስት ነው ራሱን የደበቀው? ማን? እኔ የቅናትና የበሽተኝነት ፖለቲካ የምታራምደው ጆከር፣ እስቲ አንተ ፊትህን አሳይ። ኦኬ ያለውበት ሀገር ሴፍ አይደለም። እኛም ሴፍ ባልሆነ በአፍሪካ ሀገር ላይ ያለን እንደዚህ ፊት ለፊት ወተን ነው የምናወራው። ለአማራ ህዝብ አይደለም ነፍስህን እንድሰጠው ፊትህን እንኳን እያሳየ አትታገልለትም። ዳትስ ፋክት ብሮ። ፊትህን ሰው እያየህ የምታምንበትን ስድብ እንኳን አትሳደብም። ቢኮዝ የአማራን ህዝብ እያስጨረስክ አንተ መኖር ትፈልጋለህ። የአማራን ህዝብ በሌሎች እንዲጠሉ እያደረክ አንተ መኖር ትፈልጋለህ። የአማራን ህዝብ የእውነት የምትወደው ከሆነ በአደባባይ ወጥተህ ታገልለት። ታገልለት። እኛ ጀግና ምናምን ጀግንነት ባፍ አይደለም፣ በመሳደብ አይደለም። ነገ ወጥተህ ልዘረጥጠኝ ትችላለህ፣ ልሰድበኝ ትችላለህ። እኔ ግን ቻሌንጅ ማደርግህ ተደብቀህ በስሙ ከምሰድብለት ፊት ለፊት ወጥቶ የሚሰድበው ለአማራ ህዝብ ይጠቅማል። ልንገርህ፣ የአማራን ህዝብ ፊት ለፊት ወጥቶ የሚሳደበው ሰውዬ ከአንተ የተሻለ ነው። ለምን? የአማራ ህዝብ በዛ ተሳዳቢ ምክንያት ይማራል። ለምንድን ነው የጠላኝ? ምን ስላደረግኩት ነው ብሎ ራሱን ይጠይቃል። በልጆቹ አማካኝነት ወንድሜ ምንድነው ያጠፋ ነው ተብሎም እንዲጠየቅ ያመቻል። ፊት ለፊት ነው አይወጣው። አንተ ተደብቀ መልክ አይታወቅ ትሽለኮለካለህ። በምን ሂሳብ ነው አንተ ለአማራ ህዝብ ነው እንደዚህ ሆኖ ምን? በቃ አጭር ቋንቋ አሁንም ቁርጣችሁ ላኩለት። ጆከር የአማራን ህዝብ የምትወደው ከሆነ፣ ለአማራ ህዝብ የምታስብ ከሆነ፣ የአማራ ህዝብ ከሌሎች እንዲስማማ የምትፈልግ ከሆነ፣ የአማራ ህዝብ በያዘው ትግል እንዲሳካለት የምትፈልግ ከሆነ ትግሉን ለቀህ ውጣ። በአማራ ህዝብ ስም መሳደብ አቁም። በአማራ ህዝብ ስም እንደ ውሻ ያንንም መንከስ አቁም። የጠነባ ምላስህን በሌሎች ላይ መርጨትህን አቁም። ያኔ የአማራን ህዝብ ትወዳለህ። አላቁምም ካልክ ይሄንን ማደርገው ለአማራ ህዝብ ነው ብለህ አምነህ ከሆነ ተደብቀ ሳይሆን በአደባባይ ለአማራ ህዝብ ሰዎች ነፍሳቸውን ሊሰጡ ፋኖች ገብተዋል አይደለ? አንተ ፊትህን ስጥ እስቲ። ፊትህን ነፍስህን አይደለም ፊትህን በአደባባይ ኮራ ዘና ጅንን ብለህ ያ ንጉሱ ምናምን ብለህ ባፍ የምትሞሽረው ከሌሎች ተስማምቶ እንዳይኖር አድርገህ እንደዚህ ከምረ ከሌሎች ትበልጣለህ ብለህ ከወንድሞቹ ሁሉ ያባላኸውን ህዝብ
ወክላለሁ እንዴት ትላለህ? የምታወራው ሌላ የምትኖረው ሌላ። የምታወራው በላጮች ነን፣ የምትኖረው ግን ተደብቀ ፊትህን እንኳን ይኸው ስልጤው እኔ መሐመድ የስልጤ ተወካይ አይደለሁም። ስልጤው እኔ መሐመድ ፊቴን አይደለም ከነመለመላይ ራሱ ልመጣልህ እችላለሁ። አንተ ፊትን ካመጣ አንተ እንደዚህ በአደባባይ ለአንድ ሰዓት ያህል ላይቭ ወጥተህ ይሄን ቆርጣችሁ ላኩልኝ። ለአንድ ሰዓት ያህል ጆከር አደባባይ ወጥቶ እኔን ወጥቶ አሁን ሊሰድበኝ ይችላል። ይስደብ፣ ችግር የለውም። እኔ በመዝደብ አትለውጠኝም። ልንገርህ ጆከር ቻሌንጅ ነው። ይሄንን ቻሌንጅ አድርሱልኝ። ጆከር ፊቱ እየታየ ኮሜንት እያነበበ በዛ መርዛማ ምላሱ እየተሳደበ ለአንድ ሰዓት ብቻ ላይቭ ላይ ከቆየ እኔ ልብሴን አውልቄ ፓንት ሳላደርግ ለአንድ ሰዓት ላይቭ ላይ እቆማለሁ። this is my challenge። ለአንድ ሰዓት እሱ ከቆመ ፊቱ እየታየ ልብሱን ለብሶ ኮራ ብሎ ዘና ብሎ ጺሙን አበጥሮ እኔ አላህ እንደፈጠረኝ ሆኜ ጆከር ያንን ካደረገ ለ10 ደቂቃ አይደለም። ኦኬ እሱ ለ10 ደቂቃ እኔ ግን ለ2 ሰዓት ከነ ተገረዘው ከነ መለመላዬ እንዲህ በአደባባይ ቁጭ ብዬ ታዩኛላችሁ። እንደዚህ ቆሜ ሙሉ ሰውነቴን ታያላችሁ። እንደዚህ ሙሉ የኔ ቻሌንጅ ነው። ጆከር ለ10 ደቂቃ እሺ አንዱን ሳትጨዋለሁ ለ10 ደቂቃ ያመነበትን ስድብ ይዞ ያመነበትን ቆሻሻነት ይዞ እንዲህ ኮሜንት እያነበበ አደባባይ ከወጣ ወላሂ አደርገዋለሁ። ይውጣ። ማድረግ ከተሳነኝ ደግሞ ሁለተኛ ቲክቶክ የሚባል ነገር ዲአክቲቬት አድርጌ እጠፋለሁ። እኔ ጆከር ያንን ካደረገና እኔ ራቁቴን መውጣት ከደበረኝ ማለት ነው። አስብ፣ እኔ ራቁቴን ልውጣ እያልኩ ነው። አንተ በፊት ይህንን ማድረግ ያልቻልክ ሰውዬ ለአማራ ህዝብ ነው እንዴ? አይደብርህም እንዴ? ጀግንነት ማለት እንደኛ ነው። በቃ ከኛ ተማር ጀግንነት። ላመንበት ዓላማ ሳንደበቅ መስደብ ያለብንን እንሰድባለን፣ ማውራት ያለብንን እናወራለን፣ ቻሌንጅ ማድረግ ያለብንን እናደርጋለን። ምንም የሚያሳፍር ነገር የለንም። አንተ ፊትህን ካመጣህ ነው የተባልከው። እኔ ቆለጤን ጭምር አመጣልሃለሁ። በቃ በመጨረሻ ሼሙ እሱ አይደለ? ልብሴን አውልቄ ፓንቱን አላረግም ከነ ቦርጬ ከነ ምኔ ከነ መለመላዬ እመጣልህና ስክሪን ሪከርድ ተደርጎ በቃ ሁሌ መነጋገሪያ ይሆናለሁ። እኔ እዋረድልሃለሁ። ለአንተ ፊትህን ለ10 ደቂቃ ብቻ ለዛ ለምትወደው ህዝብ፣ በስሙ ለምትነግድበት ህዝብ፣ በስሙ ህዝቦችን ለምትሰድብለት ህዝብ ክብር ካለ 10 ደቂቃ ላይቭ ላይ ቁጭ በል ከነ ሙሉ ቪዲዮ። ሰላም አለይኩም። ጨርሻለሁ።